አንዳንድ ሰዎች ሌሎች ጠንካራ ዘርፎች አሉ እዚህ ላይ ይሄ ሁሉ ብር ለምን ይባክናል ይሄ ሁሉ ነገር ለምን ይሰራል የሚል ሐሳብ ያነሳሉና ይሄ ሁሉ ልፋት ይሄ ሁሉ ድካም ይሄ ሁሉ ስራ ለቱሪዝም ለምን ከዚህን ጀምር እስቲ ለቱሪዝም የተሰጠው ትኩረት መነሾ ራያችን ነው ራያችን የበለጸገች የተለወጠች የተከበረች የተወደደች ሀገር ሰርተን ለልጆቻችን ማስረከብ እንሻለን እነዚህን ታላላቅ ህልሞች ለማሳካት ኢትዮጵያ ምን በጅዋለን ምን ብትሰራ ምን ላይ ኢንቨስት ብታደርግ ባጠረ ጊዜ ውስጥ በኢንቨስትመንቱ ልክ ሪተርን ኦን ኢንቨስትመንት አግኝታ ለልጆቿ የምታስበውን መሰረት መጣል ትችላለች የሚል ሰፋ ያለ ጊዜ ወስደን ስንመክር ስንዘክር ስንፈትሽ ነበር በዚያ ፈተሻ ውስጥ ያስተዋልነው ነገር ለረጅም ጊዜ ኢትዮጵያ በአንድ ዘርፍ ላይ ተንተራሰ ኢኮኖሚ መገንባት ታስብ ነበር ግብርና መር ብላ ራሱ ግብርናውም በበቂ ደረጃ ማደግ አልቻለም ሌሎች ሴክተሮችን ማንቀሳቀስ አልቻለም እና በአንድ ዘርፍ ላይ ብቻ ዲፔንድ ያደረገ አካሄድ የምናስበውን ውጤት አያስገኝም ረጅም ጊዜ ይወስዳል ባጠረ ጊዜ ውስጥ የበለጸገች ሀገር መገንባት አያስችልምና ብዝሃ ዘርፍ ማድረግ አለብን ዘርፎቹ ግን የሚሰናሰሉ የሚተሳሰሩ አንዱ ለአንዱ ግብአት የሚሆን አድርገን ብንሰራ ኢኮኖሚያችንን ልናነቃቃ እንችላለን የሚል እምነት ነበረን በዚያው መንገድ ነው ብዙ ዘርፎች ሲታዩ ከመረጥናቸው 5 ዋና ዋና ዘርፎች አንዱ ሆኖ የወጣው ቱሪዝም ነው የተመረጠበት ዋናው ምክንያት ዓለም ላይ በቱሪዝም ሴክተር የሚንቀሳቀሰው ሀብት መጠን በጣም ከፍተኛ ነው በየአመቱ 12.6 ትሪሊየን ገደማ ዶላር ሀብት በቱሪዝም ዙሪያ ይንቀሳቀሳል ይሄ ትልቅ ሀብት ነው ከዚህ ሀብት ኢትዮጵያ ምን ያክል ትቋደሳለች አፍሪካ ምን ያክል ትቋደሳለች የሚለው ደግሞ ቁልፍ ጥያቄ ነበር ለምሳሌ አሜሪካን ብንወስድ በአመት እስከ 215 ቢሊዮን ዶላር ታገኛለች ወደኛ አህጉር ስትመጣ አፍሪካ ላይ ሞሮኮን ብትወስድ 19-20 ሚሊዮን ገደማ ሰዎች በአመት ሞሮኮን ይጎበኛሉ ይህ ቁጥር ቀላል ቁጥር አይደለም 10 ሚሊዮን 20 ሚሊዮን ሰው ጎብኛለ ማለት ለምሳሌ ሊጎበኝ ከመጣው 20 ሚሊዮን 10 ሚሊዮን የሀገር ውስጥ ምርት የሆነውን ጫማ ወይም ጂንስ ቢገዛ 10 ሚሊዮን ጂንስ ፓክ አድርገህ ኤክስፖርት አድርገው ሌላ ሀገር ከመላክ ራሱ ሸማቹ መጥቶ ካንተ ወሰደ ማለት ነው ቱሪዝም ለአንድ ዓላማ ብቻ ስለማይሆን የመጣው ሰውዬ ዕውቀት ያመጣል ይሸምታል ይዛመዳል ኢንቨስት ያደርጋል ብዙ ጠቀሜታ አብሮት ተከትሎት ይመጣል የኛን ስታይ ሴክተሩ ስራ ይፈልጋል የሚል ነገር ያመላክታል ሶስተኛው ከፍተኛ የስራ ዕድል ችግር ነበረ ኢትዮጵያ ውስጥ በስራ ዕድል ፈጠራ ውስጥ ቱሪዝም ያለው ሚና ከፍተኛ ነው በዓለም ላይ በየአመቱ ለስራ የደረሱ ሰዎች እስከ 370 እና ከዚያ በላይ ሚሊዮን ሰዎች ስራ ይዛሉ 370 ሚሊዮን ሰው ቱሪዝም ሴክተር ስራ ከያዘ ከዚች ውስጥ የተወሰነች ፐርሰንት ብንጋራ የኛ ሁኔታ ይቀይረዋል በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር ነው 10% ስራ ከቱሪዝም ብቻ አገኘን ማለት ሌላ 10% ከሌሎች ሴክተሮች ካገኘን ሲሰናሰል በስራ ዕድል ዘርፍ ያለውን እጥረት እና ፍላጎት ሊያሟላ ይችላል ማለት ነው